ሮማንያ በ7.6 ቢሊዮን ዶላር የአብራምስ ታንኮችን ከአሜሪካ ልትገዛ ነው። ከዩክሬን ጋር 650 ኪሎ ሜትር ድንበር የምትጋራው ሮማንያ ከሰሞኑ የሩሲያ ድሮኖች በተደጋጋሚ ጊዜ የአየር ክልሏን መጣሳቸው ሲነገር ሰንብቷል። የሩሲያ ዩክሬን ጦርነት ተከትሎ የደህንነት ስጋት ውስጥ የገባችው ሮማንያ ከ2 ዓመት በፊት 54 የአብራምስ ታንኮችን ከአሜሪካ ለመግዛት መፈራረሟ ይታወሳል። እስከ ፈረንጆቹ 2028 ድረስ እነዚህ ታንኮች ሮማንያ እንደሚደርሱ ነው የተነገረው። የአውሮፓ ህብረትና የኔቶ አባል የሆነችው ሮማንያ ተጨማሪ 216 ታንኮችን ከአሜሪካ ለመግዛት ማቀዷን ይፋ አድርጋለች። የተጨማሪ የአብራምስ ታንኮች፣ ጥይቶች፣ የጦር መሳሪያ ክፍሎች ግዢና ስልጠናዎች ከአሜሪካ ጋር ስምምነት ለመፈጸም የተያዘውን እቅድ በፕሬዝዳንቱ የሚመራው የደህንነት ምክር ቤት አጽድቆታል። ሆኖም ግን እንደዚህ አይነት ትልልቅ ግዢዎች በፓርላማ መጽደቅ እንዳለባቸው ነው ሮይተርስ በዘገባው ያስነበበው።